ጋይስ እንዴት ናችሁ? አማን ነው ሁሉ ሰላም። ይስተፋው እያለሰሙ አንድ በጣም ያስገረመኝን ቪዲዮ ላጋራችሁ። የምር ህፃናት ናቸውና ምሳ ቦታ አግኝቻቸው ከኛ አሁን ካለ ያሳሰባችን ልክ በምን ያህል ህፃናት እንደሚበልጡን የምር በዚህኛው ቪዲዮ ላሳያችሁ። በጣም የታዘብኩት ራሴን እንድታዘብ ስላደረገኝ ነው። እና let me show you something. ሰብስክራይብ አድርጉ እንጂ በነገራችን ላይ ምንድነው በጣም ረስታችሁኛል። የምር ኧረ ሰብስክራይብ ይደረግ። ወደ ቪዲዮ ነው ለማንኛውም ያረጋችሁልኝ። ስራ ቦታ ነው አጋጣሚ ለስራ ወጥቼ ፍሌክስ ላይ ምሳ ሲበሉ ነው ያገኘኋቸው ማለት ነው። እና ሁለት ህፃናት ናቸው። አውሰም ነው የሚበሉት እንደምታየው። I think የሳህኑ ባለቤት እሱ ይመስለኛል። ገባችኋ? ግን ለጀቷ አወሰም ሲጥሉ ለሷ ነው የሚደርሰው። ይገርም እና በቃ ትጥላለች፣ ድጋሚ ታገኛለች፣ ትተወዋለች፣ ይጠብቃታል። በቃ እሷ እስክትበላ ማለት ነው። እንደዚህ ያለን ያደግን ሰዎች ዛሬ ላይ በቃ በዘር በሃይማኖት በሰፈር በምናምን ከንቱ የሆነ አስተሳሰብ ተጠምደን የለንም እና የምር በጣም በቃ እንዲደብረኛል ይላችሁ። አሁን እሷ ናት የሚደርሳት እና ቁጭ ብሎ ይታገሳታል ማለት ነው። እሷ እስክትበላ ድረስ ምን ቀል የለም። ተራዬ ነው በቃ ትበላለች። እና ማርያም አንዳንዴ እንደው እንደ ህፃናት ንጹህ ልብ ቢሰጠን ኖሮ በዚህ ዘመን ያለን ሰዎች ተበድለናል። እግዚአብሔርን በጣም በብዙ ነገር ራሳችንን እዛ ቀበሌ ለቀበሌ ደብቀን ተቻችሎ መኖር የሚባሉን ነገር ረስተን ዳይቨርሲቲ ጠፍቶ ሲብስበት ክዳኑ ሰጣት ማለት ተደጋግሞ ለሷ ስለሚደርሳት ክዳኑ ሰጣት። አሁን አወሰም ይጥላል። አሁንም ለሷ ነው የሚደርሰው። ምንም ማድረግ አይቻልም። እንግዲህ በቃ ኧረ በእናትሽ ይላታል። አልሰማም። በዚህኛው እጇ ይዛ ማለት ነው። እንደገና በዚህኛው አውሰም ትጥላለች። ይታይ አሁን ሶስተኛ ያለው ሰው የሚደርስ አይ ሲያሳዝን በቃ ለቀቀላት። ቢው በቃ ሳይሉ እንደገና አዘነችለትና የቀረው ነው መጨረሻ ላይ እንዴት ጠረገ ሳይሆን በቃ የምር በጣም ነው የገረመኝና ጋይስ እንደው በዚህ ዘመን ያለን ሰዎች ይሄ የመከፋፈል ሀሳባችንን ይሄ በቃ አንዴ በዘር አንዴ በሃይማኖት አንዴ በምናምን የምንለውን ነገር ትተን ልክ እንደነዚህ ህፃናት ንጹህ ልብ ቢኖረን ብዬ ተመኘሁ። ታዘብኩት ራሴን በቃ አለ አይደል። እነሱ አሁን ከተለያየ ቤት የመጡ ልጆች ናቸው። ምንም ጭንቅ የለባቸውም። የሳህኑ ባለቤት አንድ ሰው ነው። ገባችኋ? የሳህኑ ባለቤት አንድ ሰው ነው። ግን ቀምሳ እየበሉ አቦሰም እየጣሉ ምናምን የሚገርም ቤተሰብ ነው ያሳደጋቸው ማለት ነው። እግዚአብሔር ህፃናት ናቸው። ቪዲዮ ያነሳቸው እንግዲህ በጣም ገርሞኝ ነው። እንግዲህ ገና ካሁን ይቅርታ ጠይቃቸው ለህፃናት። ግን እንደዚህ አይነት ልቦና ይስጠን ነው ለቤተሰቦቻቸው ያጨብጭባለሁ። ቻናሌን አዲስ ሆናችሁ ሰብስክራይብ አድርጉልኝ በእናታችሁ። እስኪ 1000 እንግባና ሞኔታይዝ እናድርግ። ከዛ በኋላ እንቀጥላለን። ይመቻችሁ። መልካም ቀን